ሰላም ውድ የዩቲዩብ ቻናሌ ቤተሰቦች እንዴት ናችሁ? ዛሬ ደግሞ በድጋሜ በተለያዩ ጽድት ባሉ ቪዲዮዎች ተመልሰን መተናል ማለት ነው። ዝናኝና አስተማሪ የሆኑ ቪዲዮዎችን እየላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ላይ ነው እያየሁ ነው። ምን አረመተው እንዴ? አይ እኔ ብቻ አይደለሁም የሳኩት እሱም እሱ አንተ ዳር ይዛት ሄደም እንዴ? ልትገጨኝ ነው እንዴ? ህይወቴ የሌለው አንዳ ሙሽከረሽ መግሌ ዳር ይዛት ሄደም እንዴ? አዎ በዚህኛው መታጠፍ ትችላለህ እንደ እኔ ጋር ነገር ምን አባቴ ምን ታመጣለህ? ምን ያልኩት? ኧረ ወይ ምን ያልኩት? እስካሁን ምንድነው ያጠፋው ጥፋት? ስራትህን ይዘህ ዝም ብለህ ለራስህ ስራትህ የጉፋፊያም ልጅ ሰላም እንዴት ነሽ? ኧረ ችግር የለም እንትን ገዝቼው አባችና አንደሰች። እሺ አመሰግናለሁ። ግን አይበቃንም ብቻ አንድ ብዙ ነን እኛ። በቃ ይሄን ሙሰጂው እንኪ ያጂ እዚህ ጋር አስቀምጫለሁ። እሺ አመሰግናለሁ። እሺ አራጁ አንተ ነህ? እኔ ነኝ አራጁ። እሺ በጉዛ ጋር ያለለ እንዴ ምንድነው ያስከው ደግሞ? ዘይቱ ነው። ምን ያረጋል? አይ እንትን ነው እዚሁ ቀምሰን ጥሩ ነው። ኧረ ተው በእናትህ ስንት ነው የምከፍልልሽ? በቃ ዋጋው ከበድ ስለምልብሽ ምን እናደርጋለን? ሁለት ሳፋ ውጪውና እንካፈል በሱ እንሻላለን። ኧረ በእናትህ እንደዛ አይሆንም። ምንድነው ማመሳም ይዘሃል እኮ። ለምን እዚህ ሰርተን ስለምንቀምሰው ዘይካታል ቢየ ኧረ ሂድ በእናትህ ኪሳራ ነው ያንተ። እኔ አርዶልኝ ሊወጣ ብቻ ነው የምፈልገው። አይ ተው በቃ እንደሱ አልሰራም እንዴ እንደሱ አልሰራም። ተይው በቃ ጭራሽ ዘይትም ይዘሃል። ኧረ በቃ ተይው በቃ ተዘጋጅቶ ነው የመጣው ይሄ እንዴ። እሺ ተደውሎልኝ ነው ሰላም ነው ዲሽ ልሰራልኝ ነው። ዲሽ ና እዚህ ጋር ምንድነው? ኧረ እሱ አይደለም ምንድነው እኮ በቃ አይደለም ና ላሳይህ። በቃ ፓምፑ ነው ፓምፑ። ኧረ የምን ፓምፕ ነው? ዲሽ ነው ያልኩህ ነው። ዲሽ እሺ አችልም እንዴ? ኧረ እችላለሁ። ወይኔ ኧረ ተው ምንድነው የምሰራው? ተው ዲሽ ነው። ዲሽ አታውቅም? ዲሽ ምንድነው? እንትኑ ነው። በቃ አይ እንትን ነው በቃ አሁን ነው ሰርቼ ነው። ወይኔ አችልም መሰለኝ። አችልም በቃ እውነት አችልም በቃ ምንድነው ስራው? ምንድነው? ዲሽ በቃ አካፋ አለ አካፋ ዶማ። ወይኔ ጌታ ሆይ ዛሬ ምንድነው ያየሁት? እሺ ምን ላርግሽ? ምን እሰራለሁ? ዲሽ እኮ ነው ያልኩህ። በቃ እሺ በቃ እንትን እንጨት ና እኔ ላሳይክ። ተረጋጋ። ምን ሆነክ ነው? ዲሽ እንትን ነው አይደል? ይሄ ያው እዚህ ጋር ነው። ያኛው ነው። ደግሞ የሚሰራውን ማያውቅ። እሺ እንዴት ነው የሚያደርገው? ምን ሆኖ እንዴት የሚያደርገው የምትለው? እንዴት ነው የምሰራው? ምኑን ነው የምሰራው? እንዴ በቃ አካፋም የምን አካፋ ነው? ኧረ ጌታ ሆይ ኧረ አይደለም አካፋ ማስፈልግ እና በቃ ለምንድን ነው ሰው በልበል ውጣልኝ። ይሄ ደግሞ የተንኮሱን ስራ እንመልከት። ቀነስኳ አይደል? እንትን እንደዚህ ስታይ ኦኬ ውፍረት አልቀነስኩብሽ? አዎ ቀንሳል። ስፖርት ጀመርክ? ችግር መስሎሽ ነው? ይሄ ችግር የምበላ ጥቼ ችግር እንደዚህ አከሳ መሰለሽ? እኔ ያገኘው ብዬ ስለማልበላ በቃ እነዚህ ቀጠን ብዬ ቀጠን ፈረንጆቻውን ቀጠን ናቸው። ኦኬ ሞዴል ልትመስል በቃ እሺ አረ እኮ የውፍረት ፋሽኑ። ኧረ እባክህ ለዛ ነው። አዎ እንደዛ ነው የሚሻለው። ግን አንተ ነው የምትበላውን ነው ምግብ ቤት የለምና አዎ እናት ነው የከሳው። ኧረ ጥሩ ነው አለመኖሩ። ይሄው ከሳክ እኮ መክሳት ደግሞ ጥሩ ነው። አዎ ግን እንትን ሞት ቤት ውስጥ የሆነ ዝም ብለሽ እንትን ያላችሁ። ኧረ ጥሩ ነው እንደዚሁ ቀጥልበት። እውነት አረከራይ በስመ አብ ሞዴል እኮ የመሰልከው በቃ አምሮባል እንደዚህ አረማመኔ ራሱ ምርጥዬ። ኧረ ይለያል። እናት አንዴ ላስቸገርሽ ይቅርታ። አቤት
ቦታ አልጠይቅሽ ነበር። ደግሞ እንደዚህ ጀመራችሁ ዝም ብለህ ተመቸሽም ነው አትልም እንዴ? አይደለም ወይ ተስፋዬ የሚባል ብሎክ 25 አካባቢ ነው። ብሎክ 25 የቱ ጋር ነው? ከተመቸው ዝም ብለህ ተመቸሽም ነው አትልም እንዴ? አይደለም ነው ፈርተህ ነው? ፈርቻ አይደለም። ብሎክ 25 አራት ፍራ አይደለም ወይ የእውነቴን ነው እንዴ? ለምን ትፈራለህ? ቆይ እንደው መጣሁኝ በዛ ጋር። ኧረ ጭራሽ ልትገቢ ነው እንዴ? ምን ሆነ ነው? ምን ሆነ ነው የምታካብደው? ጭራሽ ከ35 በላይ ሲሆናቸው አሉኝ። እውነት ነው? የእንግሊዘኛ ሊቅ እንግሊዘኛ ሊቅ ሆነሃል አሉ። ሊቅ የሚለው ይገልጸዋል። እስቲ አንድ ጥያቄ ልጠይቅህ። ጠይቀኝ። አየር በእንግሊዘኛ ምንድነው? ይሄ በሰማይ የሚሄደው ነው። ሩቢላ። ክብር ለእናቶቻችን። እማዬ ይሄን ነው ጫማ የምፈልገው። ይሄ አባት ይሄ ጫማ ስንት ነው? አሪፍ ምርጫ ነው። 6500 ነው ማዘሪ። 800 ያወጣል። ኧረ የምን 800 600 ዝም በል አንተ ምን ታውቃለህ? እንደውም ብዙም አልተመቸኝም። 500 ልሰጠው ይመቻል እንዴ? ማዘሪ እየቀልዳሉ እንዴ? ይሄ በቃ መጨረሻው ዋጋ 6300 1000 6000 1200 1500 5500 አይ ማቀደም እኮ አስደነገጥሽኝ በፈጣሪ። እኔማ ስንት ገዛሽው? ኧረ ውድ ነው በእናትህ ተው። ስንት አይ ንገሪኝ፣ ስንት ገዛሽው? 100 ነው የገዛሁት። ምን ማድረግ ይቻላል? ዮቢ ወንድም ሲኖራችሁ። ሜሪ አቤት። ነይ ሪሞቱን አቀብኝ። እንዴ አጠገብ አይደል እንዴ? ነይ አቀብኝ። ጉንዳን እጭ ወደዛ ሄድም። እቺ ሲጀመር ቀኑ ሙሉ ቲቪ አንተ ነው እንዴ? ለኛም ልቀቅልን እንጂ። አውጪ እዚህ አይነሽ እንዳለሽ። ምን ሆነሽ ነው? እጭ ወደዛ። ኧረ ተንኮል አገኘሁሽ። እጭ ሲያስጠላ። አስረጃ። እሺ አሁን ብር ታምጫለሽ ወይስ ለወንድሜ ላሳይልሽ? ስታስጠላ ሂጂ። አመዳም ነገር ነሽ። በእንካት ነው ለቆንጆ መረጃ ስንት ትከፍላለህ? ኧረ ከጀርባ ማሽቃበጥ። ጓደኞች ጠብሰው ብቻህን ስትቀር እኔ ስንት የፍቅር ቃላት ተዘጋጅቼ መጥቼ እንዴ ጽፎን የመጣሁላ ፍቅረኛ እጦት ልሙት እንዴ? ምን ሆነሽ ነው እንዴ? ትንሽ እንኳን እስከ ወረፋ ታሰጪኝም እንዴ? እንዴ ለሰው መጨነቅ የለብሽም? ጻፊ አሁን ስልክ ቁጥርሽን እዚህ ላይ ጻፊ። እስክሪብቶና ወረቀት ይዤ የምዞረው እኔ ለጨዋታ መሰለሽ? እስከነስምሽ ያባትሽንም ጻፊ። ያው አማችሽ አይደል? ግጥም አድርገሽ ጻፊ። ጠንከር አድርገሽ ጻፊ። ጠንከር አድርገሽ ጻፊ። ምንድን ነው እንዴ? ቤት ነው ስልኬ። እደውልልሻለሁ። እሺ እናት ቻው። ስልክ ለመቀበል ነው እንደዚህ? እንዴት አባቷ ነው ሸገር ያማረባት። እሺ ያለነው ሸገር አንተ ምንም የለውም አምጣው። ሌባ ብቻ ነው እንደዚህ ያለው። አረ ምንድነው ሰፈሩን በአንድ እግሩ አቁም። አንተ ደግሞ ማን ለራሴ ቆሌን ተገፍፌ ነው እዛ የመጣሁት እኮ። እሺ ተረጋጊ። ግልጽነትና ጩኸትሽን ሳይው የድሬ ልጅ መሰልሽ። አየ በእናትህ ምንም ደህና ነገር ያለ መስሎት እኮ ነው ቦርሳዬን ይዞ የሮጠው። ኧረ እባክሽ አዲስ አበባ ስትመጪ የመጀመሪያሽ ነው? አዎ አሁንም አንዲት ወዳጃ አለች፣ እሷ ጋር ነው የመጣሁት። አሁን ራሱ በምን እንደማግኛት ግራ ግብት ብሎኝ። እና እዚህ ሰፈር ነች? ፎቶ ምናምን ይዘሽው? እንዴት አለች ቀሽት መሰለች። ተመልከት። ኧረ አውቃታለሁ። አባ የድሬ ልጅ ነህ እንዴ? ወይ እኔ እንኳን ትውልዴ መድገቴ መዝው ሸገር እንዴ። እሷ አይደለች እንዴ ጓደኛሽ? ይቅርታ አላወኩሽም። ይሄ አዲስ አበባ ቀልድ መሆኑ ነው። እኔ እኮ ሰርፕራይዝ ላርግሽ ብዬ ነው ሳልነግርሽ የመጣሁት። እማ አላስታወስኩሽም አልኩሽ አይደል እንዴ? ምናልባት
እማዬ ታማ ሰርጓን ስላልመጣው ይሆን እንደ ዘጋችን? እኔ ምን አውቃለሁ። በቃ ገስታውስ ምናምን ነገር ሊያዝልሽ። ምን ገስታውስ አለ? 1 ሽሊንግ እኮ የለም ኪሴ ውስጥ እንዳለ እኮ ነው የዘረፈኝ። እሺ በቃ